ሰላም ውዴ ቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። በዛሬ ቪዲዮ ይዤላችሁ የመጣሁት በባለፈው ከጀመርኩላችሁ ቻፕተር 3 ትራንስፖርቴሽን ሞዴል ላይ ኢኒሻል ፊዚብል ትራንስፖርቴሽን ኮስትን ካልኩሌት ለማድረግ የምንጠቀምባቸው ሶስት ሜቶዶች አሉ ብለን ነበረ። ኖርዝ ዌስት ሜቶድ፣ ኤልሲኤም ሜቶድ እና ቮግልስ አፕሮክሲሜሽን ሜቶድ ምንላቸው ነበሩ። ነገር ግን ከባለፈው ቪዲዮ ወይም ከመጀመሪያው ቪዲዮ ያሳየዋችሁ ሁለቱም ሜቶዶች ነበር። በዛሬ ቪዲዮ ደግሞ የማሳያችሁ ምንድነው ቮግልስ አፕሮክሲሜሽን ሜቶድን በመጠቀም እንዴት ነው ትራንስፖርቴሽን ኮስትን ካልኩሌት ማድረግ የምንችለው፣ ኦፕቲመም ትራንስፖርቴሽን ሩቱ እንዴት መለየት እንችላለን፣ እንዲሁም ደግሞ ምን ያህል ኳንቲቲስ በእያንዳንዱ ሩቶች ላይ እንወስዳለን የሚሉትን እጥር ምጥን ባለ መንገድ ለማሳየት እሞክራለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ የሆናችሁ ቻናሉን ሳብስክራይብ በማድረግ ቪዲዮውን ላይክ ሼር በማድረግ ለጓደኞቻችሁ አድርሱልኝ። የቻናሉ ቤተሰቦች የሆናችሁ ደግሞ ቪዲዮውን ላይክ በማድረግ ለሌሎች ጓደኞቻችሁ እንዲደርስ አድርጉልኝ። ወደ ቪዲዮ ሄዳለሁ። ቫም ሜቶድ ምንድነው የሚሉትን ለማየት እንሞክራለን ማለት ነው። Vogels approximation method, the third method. VAM is a smart cost-focused technique for finding initial feasible solution to transportation problems, aiming to minimize total shipping cost by prioritizing high penalty costs or opportunity costs in rows and columns, allocating goods to the cheapest sale in the highest penalty rows and columns ይለናል። VAM ሜትድ በምንጠቀምበት ሰዓት cost focused smart technique for finding initial feasible solution transportation problemዎችን initial feasible solution ካልኩሌት በምናደርግበት ሰዓት ወይም በመፈልግበት ሰዓት more cost focused እና smart የሚባለው ከሁለቱ ሜቶዶች የተሻለው ሜቶድ መሆኑን ያሳየናል። አሰራሩን በምናይበት ሰዓት ፕራዮሪቲ የሚሰጣቸው በእያንዳንዱ ሩቶችና በእያንዳንዱ ኮለመኖችና ሮዎች ላይ ያሉትን ፔናልቲ ኮስት ወይም ኤክስትራ ኮስት which means the cost we incurred due to missing best one ይለናል። ስለዚህ ቤስት የሚባለውን ባለመጠቀማችን ምክንያት የምናወጣው ተጨማሪ ወጪ አለ ወይስ የለም የሚሉትን በእያንዳንዱ ሮውና ኮለመኖች ላይ መጀመሪያ ይፈልጋል። እሱን በመጠቀሙ ምክንያት ዝቅተኛ የሚባል ኮስትን እንድናገኝ ያገዘናል። allocating goods to the cheapest sale in the highest penalty row and column። ስለዚህ በዛ ፔናልቲዎችን ከሰራችሁ በኋላ በሮውና ኮለመኖች ታወዳድሩና ከፍተኛ ያለበትን ፔናልቲ ታስቀድሙታላችሁ። ነገር ግን allocate ስታደርጉ ጉዱን ምንድነው የምንጠቀም ሄደናል cheapest sale ወይም ትራንስፖርቴሽን ኮስት ፐር ዩኒቷ ዝቅተኛ ከሆነችባት ሩት ላይ allocate በማድረግ የምንጠቀም ሜትድ ነው ይለናል። ስለዚህ እስኪ ወደሚቀጥለው እንድ how VAM works or step by step approaches to calculating the VAM method. Step 1 calculate penalties. penalty ማለት ቅጣቱን ካልኩሌት ማድረግ። for each row and column find the two lowest transportation costs, then find their difference. This is the row or penalty ኮለመን ፔናልቲስ ይለናል። ስለዚህ ፔናልቲዎች መጀመሪያ ትፈልጋላችሁ በእያንዳንዱ ሮው እና በእያንዳንዱ ኮለመን ላይ ያሉትን ሎስት እና ሁለተኛው ሎስት ወይም ዝቅተኛውና ሁለተኛው ዝቅተኛ ትራንስፖርቴሽን ኮስት ትፈልጋላችሁ። እሱ ምን ተብሎ ይፈልጋል? ዲፈረንሳቸውን ስታገኙ ፔናልቲ ወይም ቅጣቱ ነው ማለት ነው። ስቴፕ 2 identify highest penalty. find the largest penalty value in the entire matrix. በየኮለመኑ በሮው ፓርትም ትሄዱና ከፍተኛ የሆነውን ፔናልቲ ቫልዩ ትፈልጋላችሁ ወይም ትለያላችሁ። Step 3 allocate in the row or column with the highest penalty. highest penalty ከለያችሁ በኋላ በሮውና ኮለመኖች መካከል allocate as much as possible to the sale with the lowest cost limited by supply and demand. ስለዚህ የሰፕላይ እና የዲማንድ ኮንስትሬንት ስላለብን ዲማንድ እና ሰፕላይን ኮንሲደር በማድረግ ከዛ highest ፔናልቲ ካለበት ሮው ወይም ኮለመን ከመረጣችሁት ላይ ዝቅተኛ ፐር ዩኒት ኮስት ያለችባትን ትለዩና ከዛች ላይ በሳፕላይ እና በዲማንድ አማውንታችሁ ልክ አሎኬት ታረጋላችሁ ይለናል። ስቴፕ 4 update cross out the satisfied row or column and adjust the remaining supply and demand. ስለዚህ ሳፕላይ እና ዲማንዱ ሳቲስፋይድ መሆኑን ቼክ ታረጋላችሁ። ዘይን ምታረጋላችሁ ማለት ነው adjust the remaining supply and demand በመቀነስ ማለት ነው። ስቴፕ 5 repeat go back to step 1 and recalculate penalties for the reduced matrix continuing until all goods are shipped. ሁሉም ጉዶች ሺፕ እስከሚደረጉ ድረስ ምን እናደርጋለን ማለት ነው? ፔናልቲዎችን ሪካልኩሌት እያደረግን እንቀጥላለን ማለት ነው። so determining the transportation cost by using VAM method for this example. Let's consider an example. Harris sand and gravel pit had contracted to provide topsoil for residential housing development.
topsoil can be supplied from 3 different farms as follows ባለፈው በኤዲሴም እና በቫም በኖርዝ ዌይ ሰርች ላችኋለሁ ይሄን ኤግዛምፕል ስለዚህ በቫም ይሄን ኤግዛምፕል እንዴት መስራት እንችላለን ሶ ፋርም ማምረቻ ቦታዎች አሉበት ኤቢሲ የሚባሉ ቦታዎች አሉ ሶርሶች የሚመረቱበት ናቸው እነዚህ ሶርሶች ደግሞ የሚያመርቱት ዊክሊ ካፓሲቲ አለ 100 100 ያርድ ያመርታል ኪዩቢክ ያርድ ያመርታል ቢ 200 ሲ 200 demand for the topsoil generated by the construction project is የሚፈልገው ደግሞ በእያንዳንዱ ፕሮጀክቶች ደግሞ የሚፈልገው የግራቭል መጠን ደግሞ አለ እሱን ግራቭል መጠን በምናይበት ሰዓት ምን ያደርጋል ማለት ነው ፕሮጀክት 1 50 ፕሮጀክት 2 150 ፕሮጀክት 3 300 ይላል ስለዚህ ዲማንድ እና ሰፕላይ አማውንታቸው ተነግሮናል የሶስቱ ፕሮጀክቶች እና የሶስቱ ፋርሞች ማለት ነው ኦኬ the manager of the sand and gravel pit has estimated the cost per cubic yard to ship over each of the possible routes is ይልናና ይሄን ይሰጣናል ትራንስፖርቴሽን ኮስቱን ከዚህ ላይ ያስቀምጥላችኋል this one is the transportation cost ስለዚህ ትራንስፖርቴሽን ኮስት ከሆነ እንዴት ነው የምናስቀምጣቸው ማለት ነው from farm A to project 1 ብር 4 from farm A to project 2 2 from farm A to project 3 8 B to 1 5 B to 2 1 B to 3 9 C to 1 7 C to 2 6 C to 3 ብር ስለሆነ ስለዚህ እነዚህ የትራንስፖርቴሽን ከአንድ ቦታ ወደ ሌላ ቦታ ሲሄድ የሚያወጣቸው ለአንድ ዩኒት ወይም ለአንድ ኪዩቢክ ያርድ የሚከፍላቸው ብሮች ናቸው this concerns the information need to solve the problem ይለናል so እስካሁን ይሄን ትራንስፖርቴሽን ሞዴል አድርጌ ለምሳሌ በዚህ አስቀምጬላችኋለሁ ይሄ ትራንስፖርቴሽን ሞዴላችሁ ነው so ይሄ ትራንስፖርቴሽን ሞዴላችሁን እንዴት ነው ካልኩሌት የምናደርገው ይሄን ትራንስፖርቴሽን ሞዴል ዲማንድ እና ሰፕላይውን ወይም ደግሞ አጠቃላይ ትራንስፖርቴሽን ኮስቱን በቫም ሜትር ካልኩሌት አድርጉ ብትባሉ እንዴት ነው የምትፈልጉት የሚሉትን እያየናቸው እንምጣ እስኪ እንፈልግ ስለዚህ ይሄ ትራንስፖርቴሽን ሞዴል ተሰጥቷችኋል አሁን በትራንስፖርቴሽን ቴብል ማለት በዚህ ፎርም ማስቀመጥ ነው ትራንስፖርቴሽን ቴብሉ ማለት ይሄ this one is the transportation table transportation ትራንስፖርቴሽን ማትሪክስ ነው አስቀምጥ የተባለ ትራንስፖርቴሽን ማትሪክስ አስቀምጥ ሶ ይሄው ትራንስፖርቴሽን ማትሪክስ አስቀምጣችኋል አሁን የመጀመሪያው ስራችን ወደ ቫም ሜትር ወይም ደግሞ ወደ ሌሎች ሜትር ከመዳችሁ በፊት በእያንዳንዱ ፕሮጀክቶች የሚፈልገው መጠን አለ ዲማንድ ሚል አለ ያው ፕሮጀክት 1 50 ይፈልጋል ፕሮጀክት 2 150 ይፈልጋል ፕሮጀክት 3 300 ይፈልጋል ቶታል ነው 500 ይመጣል ፋርም ኤ ፕሮዲዩስ የሚያደርገው 100 ነው ፋርም ቢ 200 ፋርም ሲ 200 ሶ እነዚህ በመፈልግበት ሰዓት 500 ይመጣል 500 ኩል 500 ትራንስፖርቴሽን ሞዴሉ ምንድነው ማለት ባላንስ የሆነ ትራንስፖርቴሽን ፕሮብለም ነው ማለት ስለዚህ ባላንስ የሆነ ትራንስፖርቴሽን ፕሮብለም ካላችሁ ምንድነው የምናደርገው ቀጥሎ ያለውን ስራችን እንሰራለን ማለት ነው this one is how to calculating this transportation problem by using VAM method okay ይሄው ትራንስፖርቴሽን ሞዴላችሁ ነው እነዚህን ያስቀመጥኳቸው ምናልባትም ኦርደሩን ጠብቃችሁ እንድትሰሩ ነው ፔናልቲ የመጀመሪያው ስቴፕ ምንድነው የሚለንን to find initial feasible transportation cost of a transportation problem by using Vogel's approximation method the first step is calculating penalty ፈልጉ ፔናልቲ ሲፈልጉ ምን እናልኳችሁ በእያንዳንዱ ሮዎች ላይና በእያንዳንዱ ኮለመኖች ላይ ያሉትን ስሞለስት እና ኔክስት ስሞለስት ቫልዩዎችን መፈለግ በሁሉም ላይ ስሞለስት ለምሳሌ የመጀመሪያው ፋርም ኤ ላይ ስሞለስት ፐር ዩኒት ኮስት ማለት ነው ፕሮጀክት 1 ላይ 4 አለች ፕሮጀክት 2 አለች ፕሮጀክት 3 8 ብር አለ ዝቅተኛው ስንት ነው ማለት ነው ፔናልቲ ስንሰራ ስሞለስቷን መጀመሪያ እንመርጣለን this one is the smallest value next smallest from this row 4 ስለዚህ the difference is 4 minus 2 which equals to 2 so 2 ናት ማለት ነው ዲፈረንሳቸውን ፈልጉ ነው የተባልኩኝ ይሄ ማለት ምን ማለት ነው ሁለት ማለት ምን ማለት ነው ፋርም ኤ ፕሮዳክቶችን ያመረተው 100 ዩኒት ወደ ፕሮጀክት 1 እና ፕሮጀክት 2 ፕሮጀክት 3 ሲሄድ ላንድ ኪዩቢክ ያርድ የሚከፍለው የብር መጠን ተሰጥቶናል ከፋርም ኤ ተነስቶ ወደ 1 ቢሄድ 4 ብር ከፋርም ኤ ተነስቶ ወደ 2 ቢሆን 2 ብር ከፋርም ኤ ተነስቶ ወደ ሲ ሲሆን 3 ሲሆን 8 ብር ያወጣል ስለዚህ ዝቅተኛ ኮስት የሚያወጣው የነበረ በ8 ብር ይህችን 2 ብር ቢወስድ ነው ያ ማለት ከፋርም ኤ ወደ ፕሮጀክት 2 ቢሆን 2 ብር ያወጣ ነበር ነገር ግን አሁን ካምፓኒው ይሄንን አልተጠቀመም ሚስ አድርጓል
ይሄንን ባይጠቀምና ቀጥሎ ያለው ዝቅተኛ ማን ነው? 4 ነው የሚባለው። ስለዚህ ከፋርም ኤ ወደ 2 ባይወስድ ከፋርም ኤ ወደ 1 ይወስዳል። ስለዚህ በ2 ብር መውሰድ የነበረበትን በ4 ብር ሲወስድ ተጨማሪ ያወጣ ማለት ነው 2 ብር ማለት ነው። ስለዚህ እቺ ፔናልቲ ማለት ቅጣቷ ናት። ዝቅተኛውን ባለመጠቀሙ ምክንያት ያወጣትኝ ተጨማሪ ወጪ ማለት ነው። ስለዚህ በሁለቱ ሎስት ዩኒት ኮስቶች መካከል ያለችው ዲፈረንስ እቺ ትመጣለች ማለት ነው። ኔክስት ሮ ሁለተኛው ሮ ስትፈልጉ ደግሞ ታረጋላችሁ እቺን ሮ ነው የምትፈልጉ ማለት ነው። ሶ እቺን ቫልዩ ለመፈለግ ዝቅተኛ ማለት ነው 1 ኔክስት ስሞለስት 5 ዲፈረንስ ኢዝ 4 ልዩነታቸው 4 ኦኬ። ሰርድ ሲ ስንመጣ ስሞለስት ማለት ነው 3 the smallest የምትባለው 3 ኮስት ናት። ኔክስት ስሞለስት 6 ዲፈረንስ 3 ሶ 6 ሲቀነስ 3 ብለን ማለት ነው። ኦኬ አሁን የዚህኛው ፓርት ዲማንድ እና ሳፕላይ ፓርት ስላለ አንልም ማለት ነው አንቀንስም። አሁን የኮለመን ፓርቶችን ደግሞ እንያቸው። ፕሮጀክት 1 ማለት ከኤ ቢያመጣ 4 ብር ይከፍላል። ከቢ ቢያመጣ 5 ይከፍላል። ከሲ ቢያመጣ 7 ይከፍላል። ስለዚህ ለሱ ዝቅተኛ የሚባለው የትኛው ነው? ስሞለስቱ የመጀመሪያው 4 ብር ቢያመጣ ከፋርም ኤ ቢያመጣ ግን ይሄን ባይጠቀምና ፋርም 2 ሁለተኛው ዝቅተኛ ስንት ነው? 5 ፋርም ቢ። ስለዚህ በሁለቱ መካከል ዲፈረንስ ያመጣ ማለት 1 ብር ዲፈረንስ ያወጣበታል ማለት ነው። እሺ ፕሮጀክት 2 ደግሞ ስንመጣ ስሞለስት የምትባለው 1 ብር ናት። ከፋርም ቢ ቢያመጣ በ1 ብር ነበር። ነገር ግን ይሄን ባይጠቀምና ወደ ሁለተኛው ዝቅተኛ ቢሄድ 2 ብር ናት። ከዚህ 2 ብር ከፋርም ኤ ቢያመጣ ልዩነታቸው ስንት ነው? በሁለቱ መካከል የ1 ብር ዲፈረንስ አለች ማለት ነው። ኦኬ ሶስተኛው ስንመጣ ፕሮጀክት ሲ ስንመጣ ምን እያልን ነው ማለት ነው? ዝቅተኛው የሚያመጣ ፕሮጀክት ሲ ከፋርም ኤ 8 ከፋርም ቢ 6 ከፋርም ሲ 3 ስለዚህ ዝቅተኛው ስንት ማለት ነው? 3 ብር ቢወስድ ነገር ግን ይሄን ባይጠቀምና ወደ ሁለተኛው ቢ ስንት ማለት ነው? 6 ብር ስለዚህ በሁለቱ መካከል ያለው ዲፈረንስ 3 ብር ይሆናል ማለት ነው። ኦኬ ስለዚህ በእያንዳንዱ ሮዎችና በእያንዳንዱ ኮለመኖች ላይ ዝቅተኛውና ሁለተኛው ዝቅተኛ በመለየት ትራንስፖርቴሽን ኮስት ወይም ኤክስትራ ኮስት ወይም ፔናልቲ ኮስቱ ምን ያህል ነው የሚለውን የመጀመሪያው ስራችን ሰራን። ቀጥለን የምንሰራው ምንድነው የሚለንን ስቴፕ 2 አይዴንቲፋይንግ ዘ ሃይስት ፔናልቲ ሮውስ ኦር ኮለመንስ ይላል። ስለዚህ ከሮዎችና ከነዚህ ለምሳሌ ከነዚህ ካወጣዋቸው ፔናልቲዎች መካከል በሮውና ኮለመኑ ላይ መጥቼ ሃይስት የሆነውን ፈልጉ ይለናል። አንድ አለች 3 አለ 4 አለ 2 አለ ከፍተኛው ማን ነው? 4 ምንላት ናት ማለት ነው። ሃይስት ፔናልቲ ኮስት ያለችባትን አይዴንቲፋይ አደረኩ። እሺ ስቴፕ 3 ምንድነው የሚለንን አሎኬት ከለያችሁ በኋላ በዛ ፔናልቲ ሮ ወይም ኮለመን ሊሆን ይችላል። አሁን ይሄ ሮ ነው ያገኘነን። ስለዚህ በዚህ ሮ ላይ ዝቅተኛ የሚባለውን ትራንስፖርቴሽን ኮስት ፈልጋላችሁ ከ5 ከ1 እና ከ6 ስለዚህ 1 ነው መጠቀም ያለብን። ዝቅተኛው ኮስት 1 ነው። ስለዚህ 1 ላይ ከሆነ ምን በሉ ነው የሚለንን በአንድ ቫልዩ ምን አድርጎ ነው የሚለንን በዲማንድ እና ሳፕላይ በዚህ ሮ ላይ ዲማንድ እና ሳፕላይን ታወዳደራሉ። ልክ እንደ ኖርዝ ዌስት እንደ ኤዲሲኤም 200 ዩኒት አለ 150 ዩኒት አለ። ስለዚህ ዝቅተኛውን አሎኬት አድርጉ። ስንትራት ዝቅተኛዋ ስንትራት 150 ማለት ነው። ሶ 150 ከሆነች ልጻፍላችሁ በቀዩ ልጻፍላችሁና 150 ኳንቲቲ ሆነ አሎኬት ላድርግላችሁ 150 ዩኒት ሆነ ማለት ነው። ዜን ከዚህ በኋላስ ምን ሄደው ምንድነው አሎኬት ካደረግን በኋላ ይሄን 150 ዩኒትን አፕዴት አድርጉ ወይም ደግሞ አጀስትመንት ስሩለት። አጀስትመንት ስንሰራ ምንድነው የምናደርጋቸው? ሳብትራክት ማለት ሳብትራክት this smallest amount unit from the respective row supply part and the respective column and demand amount። ስለዚህ 150 ሲቀነስ 150 ትላላችሁ ስንት ይመጣል ማለት ነው? እቺ ስንት ቀራለች ማለት ነው? እኩል ይሆናል 0 ነው የምትመጣው ማለት ነው። 0 ዩኒት ናለች ከዚህ ላይ ከዚህኛው ስንመጣ 50 ዩኒት ቀራለች ማለት ነው። ስለዚህ ይሄን አጀስትመንት ትሰራላችሁ። እሺ አሁን ሳስፋይድ የሆነ ፓርት የትኛው ነው? ፕሮጀክት 2 150 ይፈልጋል 150 ሙሉ በሙሉ ከፋርም ቢያገኝ ከዚህ በኋላ ከሌሎች ኤሪያ ላይ ምን ማለት ነው ምንም አይነት ፕሮዳክትን አይፈልግም። ስለዚህ ኤክስ እናደርጋለን። እሺ 6 ላይ ስንመጣ አይፈልግም ኤክስ። ስለዚህ ፕሮጀክት 2 አሁን ከፋርም ሲ ከፋርም ኤም ምንም አይነት ፕሮዳክት አይፈልግም። ለምን? የሚፈልገው 150 ዩኒት ከማን አግኝቷል? ከፋርም ቢ ማለት ነው። ኦኬ ይሄን ካደረግን ቀጥላችሁ ወደሚቀጥለው ስቴፕ ነድ የመጀመሪያውን ስቴፕ ሪፒት እናድርገው። ስለዚህ አሁን ከቀሩት አማውንት ላይ የምናደርጋለን ማለት ነው ፔናልቲውን ትፈልጋላችሁ። ኤክስ ያደረኩባቸው ክሮስ ያደረኩባቸው ወይም ደግሞ እነዚህ ቁጥር ያለባቸው ላይ ምን ታደርጋላችሁ? ትተዋቸዋላችሁ። ጃምፕ ትሏቸውና ሌሎችን ትፈልጋላችሁ። ፋርም ኤ ስሞለስቱ ማን ነው? 2 አንልም። ለምሳሌ ከዚህ ላይ አሁን አንጠቀም። ለምን? ኤክስ አድርገናታል። ኤክስ ካደረግነን ከነዚህ ነው የምንመጣ ከ4 እና ከ8 ነው የሚሄድ ማለት ነው።
ስለዚህ ሁለቱ ስሞለስቱ ማን ነው 4 ኔክስት ስሞለስት 8 ዲፈረንሳቸው ስንት ነው 4 ማለት ነው። ኦኬ ሁለተኛው ፋርም ቢ አሁንም 100 ተብሏል። ይሄን ጃምፕ አረግና 5 እና 6 ናቸው ዲፈረንሳቸው ስንት ነው 1 ፋርማሲ ስሞለስቱ ስንት ነው ስሞለስት 7 ዲፈረንሳቸው ስንት ነው 4 ይሆናል ማለት ነው። ኦኬ አሁን ኮለመን ፓርት እንምጣ። ኮለመን ፓርት ስመጣ 4 5 7 ናቸው ስሞለስት ማን ነው 4 ማይን ኤንድ ኔክስት ስሞለስት 5 ዲፈረንስ 1 ትሆናለች። ከዚህ ስንመጣስ የለም 0 ሆና ሳትስፋይድ ሆኗል። ይሄ ማለት 150 ሲቀነስ 150 0 ከሆነ ደግሞ በዚህ ፓርት ምንም አይነት የሚቀነስ ነገር የለም ዳሽ ትሉታላችሁ ማለት ነው። ኦኬ ፋርማሲ ፕሮጀክት 3 ሚኒመሙ ስንት ነው 3 ኔክስት ስሞለስት 6 ዲፈረንሱ ስንት ነው 3። አሁን ከሰራችሁ በኋላ በሮውና በኮሎመኑ መካከል ሄዳችሁ ሃይስት ፔናልቲ መፈለግ ነው። አሁን በሰራዋቸው ኦርደሮች ተራ እንትሄዱ ለምሳሌ በእነዚህ ተራ ነው እንትሄዱ ዜን አንድ ለምሳሌ ከዚህ ስንመጣ አንድ አለች የለም ከዚህ 3 አለች በዚች ኦርደር መጣና ወደዚህ እነዚህ መጣለው ማለት ነው። ስለዚህ ወደ እነዚህ ነው የሚሄደው። ስለዚህ ምን አደርጋለሁ ማለት ነው 4 1 4 2 4 4 ቫልዩ አለ። ሃይስት ማን ነው 4 አለ ከዚህም እዚህም 4 አለ ከዚህም 4 አለ። ስለዚህ ፔናልቲው 4 4 ከሆነ የምታወዳድሩት ወደ ምን ትሄዳላችሁ ማለት ነው ዝቅተኛ ፐር ዩኒት ኮስት ያለችባትን ቫልዩ ትፈልጋላችሁ። ለምሳሌ በዚች 4 ላይ ስትመጡ 4 አለች እዚህ 4 አለ በ4 ብርና በ8 ብር ነው። እዚህኛው ስንመጣስ በ3 ብርና በ7 ብር። ስለዚህ ዝቅተኛ ኮስት ያለ የትኛው ነው 3 ብር ብትወስዱበት አማራጭ አላችሁ ከዚህ። ስለዚህ በ3 ብር የሚወሰድ አማራጭ ካላችሁ ምንም ታረጉት ማለት ነው እሱን አማራጭ እንጠቀማለን። ስለዚህ እቺን እንጠቀማለን ማለት ነው። ከዛችን ከ4 ይልቅ እቺን የምትጠቀማት የተሻለ ነው ኮስቷን። እሺ 3 በየትኛው አማውንቱን አሎኬት አድርጉት። እሺ ፋርማሲ ፕሮዲዩስ ያደረገው 200 ነው። ፕሮጀክት 3 ደግሞ ዲማንድ የሚያደርገው 300 ነው። ስሞለስት አማውንት ማለት ነው 200 የምትለው ትወራለች ማለት ነው። ፕሮጀክት አማውንቷ እቺ አማውንቷ ስንት ማለት ነው 200 ዩኒት። ኦኬ አሁን 200 ዩኒትን ሳብትራክት እናከውሉ 200 ሲቀነስ 200 እኩል ይሆናል ስንት ማለት 0 ዩኒት ቀርባለች። 300 ሲቀነስ 200 እኩል ይሆናል 100 ዩኒት ቀራለች ማለት ነው። ስለዚህ 100 ዩኒት ተደረጉት መጀመሪያ ክሮስ እናርክ። እቺ ፓርት ለምሳሌ 7 አሁን ከዚህ በኋላ ኤክስ ስላለች ኤክስ ትሏታላችሁ። ያ ማለት ፋርማሲ 200 አመረተ 200 ሙሉ በሙሉ ወደ ፕሮጀክት 3 ልኮታል እያልን ነው። ከዚህ በኋላ የቀረው ስንት ማለት ነው ምንም የቀረው ነገር የለም። ካልቀረው እናደርጋለን ማለት ነው 200 ሲቀነስ 200 አድርገን 0 እናደርጋለን ምንም የለውም። ስለዚህ በዚህ ፓርት አሁን ከፋርማሲ ወደ ፕሮጀክት 1 ሙቭ የሚደረግ ፕሮዳክት የለም ከፋርማሲ ወደ ፕሮጀክት 2 ሙቭ የሚደረግ ፕሮዳክት የለም እያልን ነው። ስለዚህ እንደዛ ምን ከሆነ እናደርጋለን ማለት ነው ቫልዩአቸውን አስቀምጣለሁ ይሄው ክሮስ አደረገው። ዜናውን ስቴፕ 1 ሪፒት አለ በዜሮ ስሞለስቱ ማለት ነው 2 4 ከዚህ ስሞለስቱ 8 ዲፈረንስ 4 4 ከዚህ ስንመጣ ፋርም ቢ ስሞለስት ማለት ነው 5 ኔክስት ስሞለስት 6 ዲፈረንሳቸው 1 ፋርማሲ 7x ነው 6x ነው እዚህም ቁጥር አለ ሰው የለም ማለት ነው የሚቀነስ ምንም አይነት ፕሮዳክት ሙቭ የምናደርገው ፕሮዳክት የለም ማለት ነው። ኮለመን ፓርት እንምጣ። ፕሮጀክት 1 ስሞለስቱ 4 ኔክስት ስሞለስት 5 ዲፈረንሳቸው 1 ፕሮጀክት 2 ስሞለስት x ነው 2 150 x there is no product። ስለዚህ ፕሮጀክት 2 ምንም አይነት ፕሮዳክት አይፈልግም። ስለዚህ ምን እናደርጋለን ማለት ነው ዳሽ የለውም ማለት ነው። ፕሮጀክት 3 8 6 ቫልዩዎች ናቸው። ስለዚህ ስንት ሆነ ማለት ነው 2 ማለት ነው ከ8 ሲቀነስ 6 2 ይሆናል ቫልዩአቸው ማለት ነው። ስለዚህ 2 እሺ አሁን በዚህም ተራ ሄደን አሁን እናደርጋለን ማለት ነው ሃይስት ፔናልቲውን ፈልጉልኝ። ሃይስት ፔናልቲ ለምሳሌ ሃይስት ፔናልቲ ዝም 2 1 ዳሽ 2 በዚህ ኦርደር ስንመጣ ደግሞ እናገኛቸው ማለት ናቸው 4 1 ዳሽ። ስለዚህ ሃይስት ፔናልቲ ማለት ነው 4 ላይ ስንመጣ ስሞለስት ቫልዩ ማለት 4 እና 8 ናቸው። ከዚህ ዝቅተኛው ማለት ነው 4 ላይ ምን ያህል ዩኒት ነው አሎኬት የምናደርገው? ፋርም ኤ ምን ያህል ዩኒት ነው ፕሮዲዩስ ያደረገው? 100 ዩኒት። ፕሮጀክት 1 ማለትና ፕሮጀክቱ ምን ያህል ነው ዲማንድ የሚያደርገው? 50 ዩኒት። ስለዚህ እሺ ስመጣ ምን አደርጋለሁ ማለት ነው 50 ዩኒት ብዬ ጽፋለሁ ማለት ነው 50 ዩኒት። ኦኬ ይሄን ካደረኩ በኋላ ሳስፋይድ የሆነ የትኛው ፓርት ነው?
ፕሮጀክት 1 ፓርት ሳስፋይድ ሆኗል። ያ ማለት 50 ነው የሚፈልግ 50ውን ከፋርም ኤ ከዚህ በኋላ ፕሮጀክት 1 ከፋርም ቢ ምንም አይነት ፕሮዳክት አይፈልግም ማለት ነው። ኤክስ እንላለን ማለት ነው። ክሎዝ እናደርጋለን። 50 ሲቀነስ 50 እኩል ይሆናል ስንት ይሆናል? 0። 100 ሲቀነስ 50 which is equals to 50 ትመጣለች ማለት ነው። ስለዚህ አሁን የዚህኛው ፓርት ያሉትን ቫልዩዎችን አገኛቸው። ኦኬ ስቴፕ 1 ሪፒት እናድርገው ነው። አሁን ደግሞ ወደ ስቴፕ 1 እንሄዳለን። ይሄን ከጨረሳችሁ በኋላ ወደ ስቴፕ 1 እንሄድ። ስቴፕ 1 ስንሄድ ፋርም ኤ አሁን ስሞለስት ማን ነው 8 ምትል ብቻ ናለች። ስለዚህ ስሞለስቷ ማን ነው 0 ኔክስት ስሞለስት 8 ዲፈረንሳቸው 8 ይሆናል ማለት ነው። ስለዚህ ዲፈረንስ አማውንታቸውን 8 ፋርም ቢ ኤክስ 106 ናለች። ስለዚህ ኤክስ ከሆነና 150 ሚሊዮን ተውና 6 ናት። ስሞለስቷ ማን ነው 0 ኔክስት ስሞለስት 6 ስለዚህ ዲፈረንሳቸው ስንት ነው 6 ይሆናል ማለት ነው። ፋርም ሲ 7 ኤክስ ናት 6 ኤክስ ናት 3 200 ነው። ሶ 0 ዩኒት ነው ምንም የቀረው ስለሌለ ነው። ፋርም ሲ ሙሉ ነው ያቀርባል። ስለዚህ ዳሽ ኮለመን ፓርት እንመጣለን። ፕሮጀክት 1 4 ላይ 50 5 ላይ ኤክስ 7 ላይ ኤክስ አለ። ስለዚህ እንደዚህ ከሆነ ምን እናደርጋለን ማለት ነው ምንም የለም ማለት ነው። ሶ ሳስፋይድ ስለሆነ ዳሽ እናደርጋለን ማለት ነው። ኦኬ ፕሮጀክት 2 ኤክስ 150 ኤክስ አሁንም የለም ሳስፋይድ ነው ዳሽ ታደርጋላችሁ። ፕሮጀክት 3 8 6 የለም ሌላ ማለት ስለዚህ በሁለቱ መካከል ያለው ዲፈረንስ ስንት ነው? ስሞለስቱ 6 ነው፣ ሁለተኛው ዝቅተኛ ማለት ነው 8 ነው። ስለዚህ ዲፈረንሳቸው 2 ትሆናለች ማለት ነው። ኦኬ አሁን በሮና በኮለመኖች ላይ ሄዳችሁ አወዳድራችሁ ሃይስት ፔናልቲ ምረጡልኝ። ለምሳሌ ዳሽ 2 በ0 2 ማለት ከፍተኛው በዚህ ኮለመን ስንመጣስ በዚህ ፓርት ስንመጣ 8 እና 6 ዳሽ ሚላል። ስለዚህ ከፍተኛው ማለት ነው 8 ሚለው ነው። ስለዚህ ሃይስት ፔናልቲ ያለበት ሱቅ ስለሆነ በዛ ፔናልቲ በዚህ ሮ ፔናልቲ ላይ ዝቅተኛውን ፐሪን ሪኩዌስት ፈልጋላችሁ። የቀራችሁ ቁጥር 8 ስለሆነ 8 ላይ ብቻ ነው ማለት ነው። 8 ላይ ምን ያህል ዩኒት ነው አሎኬት የምናደርገው? እዚህ 50 ዩኒት አለ። ፋርም ኤ የቀረው 50 ነው። ፕሮጀክት 3 ደግሞ የሚፈልገው 100 የቀረው አለ። ስለዚህ ዝቅተኛው ማለት ነው 50 ዩኒት ምትለውን አሎኬት አደርጋለሁ ማለት ነው 50 ዩኒት። ስለዚህ አሁን ፋርም ኤ ሙሉ ያመረተውን ፕሮዳክት ሳስፋይድ አደረገ 50 ሲደመር 50 100 ማለት ነው። ስለዚህ 50 ሲቀነስ 50 ስንት ሆናለች ማለት ነው? እዚህ 0 ትሆናለች። ምንም የቀረት የለም። ስለዚህ 100 የነበረው 0 ነው ማለት ነው። ሙሉ በሙሉ ሙቭ አድርጓል። ኦኬ ከዚህ ስንት ቀራለች ማለት ነው? 50 ዩኒት ትቀራለች። ያ ማለት ከ100 ሲቀነስ 50 ዩኒት ትቀራለች ማለት ነው። 50 ዩኒት 50 ዩኒት ከቀረም እናደርጋለን። አሁንም የመጀመሪያውን ስቴፕ አሎኬት እናደርጋለን። ፋርም ኤ ላይ ምን ያህል ዩኒት ነው የቀረው? ምንም የቀረ የለም። ስለዚህ ዝቅተኛው ማን ነው? የለም፣ ምንም ዝቅተኛ የለም። ዳሽ ፋርም ቢ ኤክስ 150 6 ምትላለች ብቻዋን 6 ስሞለስቷ 0 ኔክስት ስሞለስ 6 ዲፈረንስ ኢዝ 6 ማለት ነው። ፋርም ሲ ኤክስ 200 ሰው የለም ማለት ነው። ስለዚህ ይሄን እናደርጋለን ዳሽ ፕሮጀክት 1 ፋርም ኤ ፕሮጀክት 1 ከፋርም ኤ ሲያመጣ 50 ተቀብሏል። ፋርም ቢ ኤክስ ፋርም ሲ ኤክስ 0 መጥቷል። ስለዚህ ምንም አይነት ፕሮዳክት አይፈልግም እያለ ነው ኤክስ። ፕሮጀክት 2 ኤክስ 150 ኤክስ ስለዚህ ምንም ማለት ነው ምንም የለም አሁን ኤክስ ዳሽ እናደርጋለን። ፕሮጀክት 3 ላይ ግን አለች 6 ዩኒት ምትላለች ከዚህ ብቻዋን የቀረችው። ስለዚህ 6 እንላለን ማለት ነው። ዜን ሃይስት ፔናልቲ ፈልጉልኝ። ሃይስት ፔናልቲ ስፈልግ እዚህ ዳሽ ነው፣ እዚህም ዳሽ ነው፣ እዚህ 6 አለች። በዛችው ኦርደር ስመጣ ምን አደርጋለሁ ማለት ነው 6 ምትላለች። ስለዚህ አንድ ቁጥር ብቻ ነው የቀረች እቺ ብቻ ስለቀረች ነው 6 የተባለች። ስለዚህ ከሷ ላይ ምን ያህል ዩኒት ነው አሎኬት የምናደርገው? 50 ዩኒት ነው። ይሄው 50 ዩኒት ከዚህ ላይ አለ፣ 50 ዩኒት ከዚህ ላይ አለ። ስለዚህ ምን አደርጋለሁ ማለት ነው 50 ዩኒት ብዬ እጽፋለሁ ማለት ነው። ሶ እዚህ አሁን 50 ዩኒት እጽፋለሁ። ስለዚህ 50 ዩኒት ተጻፉ ምን አደርጋለሁ ማለት ነው 50 ሲቀነስ 50 0 ትሆናለች። 50 ሲቀነስ 50 እችም 0 ትመጣለች። ስለዚህ አሁን ቼክ እናድርግ። ሁሉም 0 መምጣታቸው ዲማንድ እና ሳፕላይ ፓርት ሳትስፋይድ መሆናቸው የምናውቀው ምንድነው? ሁሉም 0 ሲመጡልን ነው። ለምሳሌ ፋርም ኤ 50 ወደ ፕሮጀክት 1 50 ወደ ፕሮጀክት 3 100 ዩኒት ያመረተ ሙሉ በሙሉ ኮታሊ 0 ማለት ነው። ምንም አይነት የቀረው ፕሮዳክት የለም። ፋርም ቢ ያመረተው 200 ዩኒት ነው። 150 ወደ ፕሮጀክት 2 50 ወደ ፕሮጀክት 3 ልኳል። ስለዚህ ስንት ይቀርባል? 0 ምንም የቀረው የለም። ፋርም ሲ 7 ኤክስ ምናምን እንላቸውን ተውና ፋርም ሲ ያመረተው ስንት ነው? 200
200 ሙሉ በሙሉ ፕሮዳክቱ ወደ ፕሮጀክት 3 ልኮታል። ስለዚህ ምን ይቀራል? 0። ኮለመን ፓርቱ ስንመጣ ደግሞ ፕሮጀክት 1 የሚፈልገው 50 ዩኒት ነበር። 50 የሚፈልገውን ዩኒት ደግሞ ከማን አገኘ? ከፋርም ኤ አግኝቷል። ከዚህ በኋላ ከሌሎች አይፈልግም፣ 0 ሳትስፋይድ ሆኗል። ፕሮጀክት 2 ስንመጣ የሚፈልገው 150 ዩኒት ነበር። 150 ዩኒቱን ከማን አገኘ? ከፋርም ቢ ሙሉ በሙሉ አግኝቷል። ከሌሎች ላይ ኤክስ ኤክስ ያደርግ ነው፣ ምንም አይፈልግም ነው። ፕሮጀክት 3 300 ዩኒት ይፈልጋል። 50 ዩኒት ከፋርም ኤ 50 ዩኒት ከፋርም ቢ ወስዷል። 50 ዩኒት ደግሞ ከፋርም ሲ 200 ዩኒት ከፋርም ሲ ወስዷል። ስለዚህ ምን ነው 300 ስንደምራቸው አሁን 0። ስለዚህ ሁሉም ዲማንድ እና ሳፕላዩ ሳቲስፋይድ ሆኗል። ሳቲስፋይድ ከሆኑልን ቀጥለን የምንሰራው ስራ ምንድን ነው የሚሆነው? ፊዚብል ነው ወይስ አይደለም የሚለውን ቼክ እናድርግ። ፊዚቢሊቲን ቼክ እናድርግ። ፊዚቢሊቲን ቼክ በማድረግበት ሰዓት ይሄን መጠቀም አለብኝ። ፊዚቢሊቲን ቼክ ሳረግ ይሄን ትባሉ is it feasible ትላላችሁ። ያ ማለት ፊዚብል ነው አይደለም። አሁን m + n - 1 which is equal to used root እንላለን። m + n m ማለት number of sources ማለት ነው፣ number of row ማለት ነው። ፕላስ n ማለት number of columns or number of destinations ማለት ነው፣ ፕሮጀክቶች ማለት ነው። -1 which is equal to used root ወይም occupied root ይባላል። ስለዚህ m ስንት ናቸው? ፋርሞች ስንት ናቸው? 3 ፋርም አለ። 3 ፕላስ ፕሮጀክቶች ስንት ናቸው? 3 -1 which is equals to ስንት ይሆናል? 6 ሲቀነስ 1 5 which is equals to used root ብዛት ስንት ነው? አየው ከፋርም ኤ ወደ ፕሮጀክት 1 50 ዩኒት የምትለው 1፣ ፋርም ኤ ወደ ፕሮጀክት 3 50 ዩኒት 2፣ ፋርም ቢ ፕሮጀክት 2 150 3፣ ፋርም ቢ ፕሮጀክት 3 4፣ ፋርም ሲ ፕሮጀክት 3 5። ስለዚህ 1 2 3 4 5 እነዚህ በቀይ ቁጥሩን የጻፍኩላችሁ ማለት ነው። እነዚህ ዩኒቶች ሙቭ የተደረጉት ዩኒቶችን ተቆጥሩና ስንት ናቸው? 5። ስለዚህ የዚህ ስንት ይሆናል ማለት ነው? 5 ዩኒት መጣላችሁ። ቫልዩውን 5 ነው ትሉት ማለት ነው። ስለዚህ 5 5 which is equals to 5 ይመጣል ማለት ነው። አሁን እንደዚህ ከሆነ ምንድነው ማለት ነው? ፊዚብል it's feasible ፊዚብል ነው። ፊዚብል ከሆነ ቶታል ትራንስፖርቴሽን ኮስት መፈለግ ነው ቀጥለን የምንመጣው። total transportation cost by using VAM method, total transportation cost by using VAM method which is equals to እንላለን። አሁን variable cost per unit times unit ነው። variable cost times unit or quantity from used routes ማለት ነው። የዩዝድ ሩቶችን እያባዛን መደመር ማለት ነው። ስለዚህ for የመጀመሪያው ፋርም ኤ ወደ ፕሮጀክት 1 ስንል for times 50 unit plus 8 times 50 unit 50 unit plus ayo 1 times 150 1 times 150 plus 6 times 50 6 times 50 plus 3 times 200 3 times 200 which is equals to እናስቀምጥ ቫልዩአቸውን 4 times 50 which is equals to 200 plus 8 times 50 400 plus 1 times 150 which is equals to 150 plus 6 times 50 which is equals to 300 plus 3 times 200 which is equals to 600 ስለዚህ እንደዚህ ይመጣል። ሲደምሯቸው ስንመጣልኝ 200 ሲደመር 200 400 600 ሲደመር 150 750 ሲደመር 300 1050 ሲደመር 600 1750 ይመጣል ማለት ነው። ስለዚህ ቶታል ትራንስፖርቴሽን ኮስታችን ይሆናል 1750። ያ ማለት ልደምርላችሁ 200 ሲደመር 400 ሲደመር 150 ሲደመር 300 ሲደመር 600
እኩል ይሆናል 1750 ብር ማለት ነው። ስለዚህ ይሄን ያህል ብር ምን ያደርጋል ማለት ነው? ትራንስፖርቴሽን ኮስት ያወጣል። አሁን ይሄን የሰራነው ውጤት ከኖርዝ ዌስት ከኤልሲኤም ሜትድ ጋር ብናወዳደራቸው የመጣው ውጤት የዚህኛው ውጤት ዲፈረንስ አለው ማለት ነው። ቫም ሜትድን ተጠቅማችሁ ትራንስፖርቴሽን ኮስትን ካልኩሌት አድርጉ ብትባሉ በዚህ መንገድ ቀለል አድርጋችሁ መስራት እንድችሉ ያግዛችኋል ማለት ነው። ስለዚህ አሁን ትራንስፖርቴሽን ሞዴልን ኢኒሻል ፊዚብል ትራንስፖርቴሽን ኮስት የሚባሉትን በዚህ መንገድ መስራት እንችላለን። በሚቀጥለው ቪዲዮዬ እንዴት ነው የቀሩትን ስፔሻል ኬዝ እና ትራንስፖርቴሽን ሞዴል ቴስት ፎር ኦፕቲማሊቲ የሚሉትን እንሰራቸዋለን የሚሉትን እናያለን ማለት ነው። ስለዚህ ለዚህ ቪዲዮ አዲስ የሆናችሁ ወይም ለቻናሉ አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ በማድረግ ቪዲዮውን ላይክ ሼር በማድረግ ለጓደኞቻችሁ አድርሱልኝ። ነባር ቤተሰቦች በየጊዜው ሪከመንድ የምታደርጉልኝ ኮሜንት የምታደርጉልኝ ቤተሰቦች ደግሞ ከልብ አመሰግናለሁ። ለሌሎች እንዲዳረስ ሼር አድርጉልኝ። ቻው፣ ሰላም ቆዩ።